አሰላሙ አለይኩም ወራህመቱላሂ ወበረካቱ። እነዚህ በፎቶ ላይ የምታዩቸው ብርድ ልብሶችና ባለ ትራስ ብርድ ልብስ አንሶላ የሌላቸው ማሳያችሁ ይሆናል። ከብርድ ልብሱን ጀምር። ይሄ 4.5 ኪሎ ነው። ከለሩ በጣም ነው የሚያምረው። ይህንን ይመስላል። ይሄ አንዱ ነው። ሌላም አለ በተለያየ ከለር። ሁሉንም ማሳያችኋለሁ። ለሳምፕል ይወጡ ናቸው። ከፈለጋችሁ በውስጥ ስልክ ቁጥሬን ከስራ ኖርላችኋለሁ፣ ፎቶ ልክላችኋለሁ። አማራጭ ብዙ አይነቶች አሉ። በዚህም አለች። እቺ 4.5 ኪሎ ናት። የቅድሟ ሚችም ዋጋቸው ከ9.5 ኪሎ እነዚህ ይጨምራሉ። ጥራታቸው አይገናኝም። ከዛ የሚመጡበት እንደዚህ ነው። ያንን ማጣራት ትችላላችሁ። ይቺም አለች። ይቺም 4.5 ኪሎ ናት። እነዚህን እዋቸውና የዋጋው ልዩነት ለምን ይቺ እንደተወደደች ይገባችኋል። 9.5 ኪሎን ሳሳያችሁ ይቺ 4.5 ናት። ይሄ እና 9.5 ኪሎ ይሄ 9.5 ኪሎ ኪሎ ጨምሮ ግን ጥራቱ እንደዛኛው አይሆንም። ዋጋው ይሄ ይቀንሳል። ከ4.5 ይሄ ዋጋው ይቀንሳል ማለት ነው። እና ብርድ ልብስ እነዚህን የምትፈልጉ ስልኬ ከስራ አለላችሁ፣ አናግሩኝ። ሌላ የትራስ ልብስ ብቻ ያላቸው ብርድ ልብሶች ከነ ትራስ ልብሳቸው ያሉን ማሳያችሁ። 4 አይነት አሉ። አራቱም በከለር አራቱም 3 አይነት ከለር አላቸው። ከአራቱ ዲዛይን አንዱ ይሄ ነው። በዚህ 3 አይነት ከለር አለው። ይህ ባለ ጠርዝ የሚባለው ነው። በጣም ውበት አለው። ይሄ ትራሱ እንደምታዩት ትራሱም ላይ ጠርዝ አለ። ቀን ቀን እንደዚህ ትፈርሹትና ማታ ስተኙ ገልብጣችሁ ትጠቀሙታላችሁ ትራሱን። እና ብርድ ልብሱ በጣም ነው የሚያምረው። ዳርዳሩን እንደምታዩት ባለ ጠርዝ ስለሆነ በጣም ያምራል። ቤታችሁን ፏ ነው የሚያደርገው። በቃ ይሄ አንደኛ ጥቅማቸው ቀለል ያሉ ስለሆኑ እንግዳ ሲመጣ ለእንግዳ የምታወጧቸው፣ ሁለተኛ ደግሞ ኮንፈርት ምናምን እንዳይጎዳባችሁ ስትፈልጉ ኮንፈርቱን እንዲያግዝ እንደ ማገዣ ነገር የምትጠቀሙበት ቀለል ያሉ ስለሆኑ ብዙ ጊዜ የምትጠቀሟቸው አይነት ናቸው። ይህቺ ደግሞ በራሷ ባለ ጠርዙና ሌላኛዋ ከለር ናት። ሁሉም 3 አይነት ከለር አላቸው ስላልኳችሁ። ቅድም ያያችሁት የሆነ ሽሮ ከለር፣ ይሄ ደግሞ ፒንክ ነገር አይ ቲንክ ፒንክ በፒንክ ከለር ነው። ሌላ 3ኛ አንድ ከለር ይቀረዋል። ያንን የምናይ ይሆናል። እንደምታዩት በጣም ነው የሚያማምሩት። እንደኔ ከወደዳችኋቸው ስልክ ቁጥሬ ከስራ አለላችሁ፣ አናግሩኝ። ወሎ የፈለጋችሁት ቦታ እናደርስላችኋለን። ዲዛይኑ እንደምታዩት በልብ ቅርጽ ሲንጀር የተደረጉ ናቸው። እይታቸው ይህን ይመስላል እና ከስሬ ጠርዙ በጣም ውበት ይሰጠዋል አልጋው። ዋጋቸው ቀላል ነው። የምትፈልጓቸው ካላችሁ ውሰዷቸው፣ እመሩባቸው እላችኋለሁ። እቺ ደግሞ 3ኛዋ ከለር ናት። እቺ ከለሯ በጣም ያምራል። ከሁለቱ እንደ ሰው ምርጫ ይለያያል። እኔ ሰማያዊ ከለር በጣም ስለምወድ እቺ ከለሯ በጣም ታምራለች። እቺም ባለ ጠርዝ ናት። እስካሁን ካያችኋቸው ከሁለቱ ጋር በ3 አይነት ከለር ባለ ጠርዝ ዲዛይን 4 አይነት ነው ማሳያችሁ። ይሄ ከአራቱ በጥራትም በዋጋም 3ኛ ደረጃ ላይ ይቀመጣል ባለ ጠርዙ። መጀመሪያ ካሳየኋችሁ ከ4.5 ኪሎ እና ከ9.5 ኪሎ ውጪ ሌላ 4 አይነት ነው ማሳያችሁ። ከአራቱ አንዱ ይሄ ባለ ጠርዝ ነው። ሌላኛው ይሄ ነው ባለ ጠርዝ። አይተን ጨርሰናል። 3 አይነት ከለር። ይሄ ደግሞ ከአራቱ በአንደኛ ደረጃ በጥራትም በዋጋም በሁሉም ነገር አይገናኝም። ይሄ አንደኛ ደረጃ ላይ ነው። ዋጋውም ጥራቱም ኮተን ነው እቃው። በጣም ነው የሚያማምሩ። በጣም ምቾት አላቸው። ልስልስ ያሉ ናቸው። እዚህ ሳነጥፋቸው የሆነ ሰላም ነገር አላቸው። እንትን አይረብሹም ነገር። በጣም ነው የሚመቹት። ሌላ በሁለተኛ ይቺ አይነት ከለር አለች፣ ሽሮ ከለር። እቺ ደግሞ ከለሯ በጣም ነው የሚያምረው። 3ኛ ያለ
ነጭ ነው ግን ወተት ከለር ነጭ ሳይሆን ይሄ ነጭ በጣም ነጭ ሳይሆን ጠቆር ያለ ነጭ። እንዴት አድርጌ ያስረዳችሁ? አመድ ከለር በቃ አመድ ከለር ያስኬዳል። ከለር ላይ ብዙ እውቀት የለኝም። እና እቺ ደግሞ ኮተን መጀመሪያ ያያችሁ ከለር አለ። ሁለተኛ ላይ ባጭሩ ቪዲዮ ብቅ ብላ የነበረችው ሽሮ ከለር። ሶስተኛ እቺ በዋጋም በጥራትም ከአራቱ ሁለተኛ ደረጃ ላይ ደግሞ ይሄ ባለ ሳንቲም የሚባለው ይሄ አለ። ሶስተኛ ባለ ዘርፍ መጀመሪያ ያያችሁት፣ አራተኛ መጨረሻ ላይ የሚመጣላችሁ ብርድ ልብስ አለ። እሱ ነው። ይሄ ባለ ሳንቲም ይባላል። ዲዛይኑ እንደምታዩት ዳርና ዳር ላይ ለየት ባለ በቀይ ቀለም ሆኖ መካከሉ በእርሳስ ከለር። ባለ ሳንቲም ልክ እንደምታዩት ዲዛይኑ በሳንቲም ቅርጾች ስለተወጡ ነው። መሀል መሀል ላይ ከትራስ ልብሱ ጋር ማች ነው። በጣም ነው የሚያማምሩት። የምትፈልጓቸው ካላችሁ አናግሩ፣ ስልኬ ከስራ አለላችሁ። ይሄ ደግሞ ራሱ ሆኖ ከለሩ ይለያል። መካከሉ ሮዝ ከለር፣ ዳሩ ደግሞ አረንጓዴ። እንዳልኳችሁ እነዚህ እንግዳ ሲመጡባችሁ ወይም ኳሊቲ የሆኑ እቃዎች ኮንፈርት ውድ ውድ የገዛችኋቸው ካላችሁ እንዳይጎዱባችሁ የሆነ ለብዙ ጊዜ አዘውትራችሁ የምትጠቀሙት አለ ኖርማል የሆነ ብርድ ልብስ እንደዛ ነገር ናቸው እና ቀለል ያሉ ናቸው። ምቾት አላቸው፣ ደስ ይላሉ። ሌላ እንግዲህ የመጨረሻ ቦቦ ይባላል። ይሄ ደግሞ ስሙ ምን አይነት ስም እንደሆነ ራሱ አላውቅም። ቦቦ ብቻ እንደምታዩት በጣም ያማምራሉ። በዋጋም በጥራትም በሁሉም ደግሞ ይሄ አራተኛ ደረጃ ላይ ይቀመጣል። ይሄም ልክ እንደዛው ነው። የትራስ ልብስ የራሱ ያለው ከለሩ በጣም ያምራል። በነገራችን ላይ አንድ በዚህ አለ፣ ሌላ ደግሞ በዚህ አይነት ከለር አለ። ይሄ ራሱ ሆኖ ማለት ነው። እያንዳንዱ እቃ ሶስት አይነት ከለር አለው። ከሶስቱ ይሄ ሁለተኛው ነው። መጀመሪያ ያያችሁት አለ የሁለተኛ፣ ሶስተኛ ደግሞ ሌላ አይነት ከለር አለው። የመጨረሻው ከለር ማለት ነው። አራት አየን። ከአራቱ ከሁሉም የወደዳችሁት ካለ ከስር ባለው ስልክ ቁጥር አናግሩኝ። ወሎ የፈለጋችሁት ቦታ ደርሳለሁ። ሰላም ሁኑልኝ።